darbe gabu maliknisa jalala bufigun silandusa gumguma jira ጤና ይስጥልኝ ውድ የሰበር መረጃ ተከታታዮቻችን እንደምን ዋላችሁ። በዛሬው ዕለትም እንግዲህ የዕለቱን ሰበር መረጃ ይዘንላችሁ መጥተናል። እጅግ የሚያሳዝንና ልብ ሰባሪ የሆነ ዜና ሰምተናል። የኦሮምኛ አርቲስት የሆነው እንግዲህ ታዋቂው ዘፋኝ አቶ አንዱዓለም ጎሳ ባለቤት የሆነችው ወይዘሮ ቀነኒ አዱኛ ህይወቷ እንዳረፈ ሰምተናል። በጣም የሚያሳዝንና ልብ የሚሰብር ዜና ነው። የአርቲስቱ ባለቤት የአንድ እናት ልጅ እንደሆነች ለማወቅ ተችሏል። እስካሁን ድረስ ምንም የተነገረ የለም። በህልፈቷ ጉዳይ በምን ምክንያት ህይወቷ እንዳለፈ ሊነገር አልቻለም። ከ10 ቀናት በላይ ሶሻል ሚዲያዋ ላይ ፖስትም አላደረገችም ነበረ። ለመጨረሻ ጊዜ ፖስት ያደረጉት ሁለቱም ከ10 ቀናት በፊት ነበረ። ከ10 ቀን በፊት የአቶ አንዱዓለም ጎሳ ልደት ነበረና በዛ ቀን ነበረ ለመጨረሻ ጊዜ ሁለቱም ፖስት ያደረጉት። እሱም የሱ ልደት እንደሆነ ገልጾ ኢንስታግራም ላይም ፖስት አድርጎ ነበረ። እሷም ደግሞ የራሷ ኢንስታግራም ላይ ለባለቤቷ እንኳን ተወለድክልኝ የኔ ውድ ባለቤት ብላ ፖስት አድርጋ ነበረ። ከዛ በኋላ እንግዲህ ኢንስታግራሟ ላይ እስካሁን ድረስ ምንም ፖስት ያደረገችው ነገር አልነበረም። ነገር ግን አቶ አንዱዓለም ጎሳ ከጥቂት ሰዓታት በፊት ኢንስታግራሙ ላይ ውዷ ባለቤቴ ብሎ ፖስት አድርጎ ከነበረ በኋላ ነው ህይወቷ ማለፉ የተሰማው። እናም አሁን ላይ ያን ፖስት አድርጎት የነበረውን ነገር አጥፍቶታል። እሷም ከረጅም ጊዜ እንግዲህ ቆይታ በኋላ ትናንት በቲክቶክ ገጿ ላይ አንድ ቪዲዮ ምስል አጋርታ ነበረ። ቲክቶክ ላይ ታዋቂ ነች። ከ338 ሺህ በላይ ተከታይ ያለው የቲክቶክ ፔጅ አላት እና እዛ ላይም እንግዲህ የተለያዩ ስራዎችን ትሰራለች፣ ሞዴልም ነች እና በጣም የሚያሳዝን ዜና ነው። ለወዳጅ ዘመዶቻቸው፣ ለቤተሰቦቻቸው፣ ለሁሉም እንዲሁም ለባለቤቷ ለአቶ አንዱዓለም ጎሳም መጽናናትን እንመኛለን። አልበሙን አስመርቆ ጥሩ ሰዓት ላይ በነበረበት ሰዓት ነው እንግዲህ ይሄ ነገር የተፈጠረው። በጣም የሚያሳዝንና ልብ የሚነካ ዜና ነው። የተለያዩ ሶሻል ሚዲያዎች ላይ ራሷን አጥፍታ እንደሞተች እየተነገረ ይገኛል። ትክክለኛውን ነገር አረጋግጠን እኛም የምንነግራችሁ ይሆናል። በእውነት ግን ራሷን አጥፍታ ከሆነ የሞተችው በጣም የሚያሳዝን በጣም ልብ የሚሰብር ነገር ነው። እባካችሁ ወጣቶች ለዚች በጣም ለትንሽ እድሜያችን እንደዚህ አይነት ውሳኔዎችን ከመወሰን እባካችሁ ተቆጠቡ። ሁላችንም ኖረን እዚህ ዓለም ላይ በራሳችን ጊዜ ወደ ፈጣሪ መሄዳችን አይቀርምና እንዲህ አይነት ነገሮችን ከማድረጋችን በፊት ወደ ፈጣሪያችን ትንሽ ቀረብ ብለን ራሳችን ብናረጋጋ በጣም መልካም ነው ብለን እናስባለን። በጣም አሳዛኝ ነው እንግዲህ ይዘነው የመጣነው ዜና። ለቻናላችን ተከታታዮች እንዲሁም ለአርቲስቱ አድናቂዎች ለሁላችሁም መጽናናትን እንመኛለን። አዲስ ነገር ካለ ደግሞ ይዘንላችሁ መጠን የምናሳውቃችሁ ይሆናል። መልካም ቀን።